ኦሊቭ እንደዚህ አይነት ስሜት ይሰማኛል ብላ አስባ አታውቅም ነበር። በተለይ በቤተ ክርስቲያኗ ውስጥ ላለ ሰው በትኩረት ለመቆየት የምትሞክር ወጣት ክርስቲያን ሴት እንደመሆኗ መጠን ሁልጊዜ ለራሷ ስሜቶችን መጠበቅ ይቻላል፣ ዓላማ ይቀድማል ትል ነበር። ግን ያ ጄምስ ወደ እይታዋ ከመግባቱ በፊት ነበር። እሷ የምታደንቀው ሁሉ እሱ ነበር። ገር፣ ሰው አክባሪ፣ ጸሎተኛ፣ ያለ ምንም ጥረት ሰዎችን የሚስብ መረጋጋትና በራስ መተማመን ነበረው። ልቧ በትክክል መቼ እንደተጠላለፈ ኦሊቭ አልተገነዘበችም። ነገር ግን መጀመሪያ የመጣ ጊዜ ታስታውሳለች። ከአገልግሎት በኋላ ስሟን ጠራት። ኦሊቭ ዛሬ ታዳጊዎችን በመያዝሽ ጥሩ ሥራ ሰራሽ ይላታል። ከዚያን ጊዜ ጀምሮ ስሜቶቿ ከእውነታው ቀድመው መሮጥ ጀመሩ። ኦሊቭ ከምትጸልየው በላይ ስለ እሱ ማሰብ ጀመረች። በፈገግታ ባያት ቁጥር ለሰዓታት ደግማ ታየው ነበር። እያንዳንዱ ውይይት ትርጉም ያለው መስሎ ተሰማት። ከሌላ ሰው ጋር የሚያደርገው እያንዳንዱ ክርክር ያሳስባት ነበር። እያንዳንዱ ትንሽ ዝርዝር ትልቅ ስሜታዊ ክስተት ሆነላት። ሆኖም ጄምስ መውደዱን አንድም ጊዜ ተናግሮ አያውቅም። አንድም ጊዜ። ኦሊቭ ቃላት ያስፈልጓት ነበር። ቀስ በቀስ በስውር ስሜቶቿ መንፈሳዊ ሚዛኗን ሰረቁ። በቅንነት መጸለይ አቆመች። ጌታ ሆይ ጄምስ የሚሆነው ከሆነ ግን በልቧ ውስጥ ጌታ ሆይ ጄምስ እንዲሆን እባክህ ትል ነበር። ምኞቶቿ ጸሎቶቿን መቅረጽ ጀመሩ። ጄምስ ሞቅት ባለ ሁኔታ ባልተቀበላት ቁጥር ትደነገጥ ነበር። ከሌላ እህት ጋር በተነጋገረ ቁጥር በራስ መተማመን ማጣት ይሰማት ነበር። የኢንስታግራም ስቶሪ ለጥፎ የእሷን ባላየ ጊዜ ችላ እንደተባለች ተሰማት። አንድ ቀን ስለ ወጣቶች ዝርዝር ለመጠየቅ ደወለችለት። አላነሳም። አእምሮዋ በፍጥነት ሮጠ። አስቀየምኩት? ከኔ ጋር ማውራት አይፈልግም? ለምን ችላ ይለኛል? ምናልባት ሌላ ሰው ይወድ ይሆናል። ከ30 ደቂቃ በኋላ ጽሑፍ ላከ። ይቅርታ ኦሊቭ፣ ስብስብ ላይ ነበርኩኝ። ምክንያቱ ቀላል ነበር፣ ግን አእምሮዋ ሙሉ አሳዛኝ ታሪክ ቀድመው ነው ገንቦ ነበር። የመጽሐፍ ቅዱስ ጥናቷ ተጎዳ ጀመረ። የአምልኮ ጊዜዎቿ ትኩረቷን ያሳቱ ይመስሉ ነበር። በራስ መተማመኗ መቅለጥ ጀመረ። ስሜቶቿ ከእግዚአብሔር ድምፅ በላይ ሆኑ። ከሌሎች ክርስቲያን ሴቶች ጋር ራሷን ማወዳደር ጀመረች። ጄምስ የሚያነጋግራቸው፣ የሚስቅባቸው ወይም በቤተ ክርስቲያን ውስጥ አብራቸው የሚያገለግላቸው በቂ እንዳልሆነች ተሰማት። ራሷን በጸጸት ወቀሰች። ለምን እንደዚህ ያደርጋለሁ? ያነሰ መንፈሳዊ ነኝ? አንድን ሰው መውደድ ኃጢአት ነው? ግን የእውነተኛው ችግር ፍቅር መያዙ አልነበረም፣ በእሱ ላይ ያስቀመጠችው ክብደት ነበር። ጄምስ በልቧም ውስጥ ጨለት ጣዖት ሆኖ ነበር። ስለምትወደው ሁሉን ነገር እንደ ምልክት መተርጉም ጀመረች። ጄምስ በሰላም ቤት እንደገባች ከጠየቀ ያሳስበዋል ማለት ነው። ቀኗ እንዴት እንደነበረ ከጠየቀ ፍላጎት አለው ማለት ነው። በአጋጣሚ አጠበቧ ከተቀመጠ እግዚአብሔር እየተናገረ ነው ማለት ነው። ኦሊቭ መንፈስ ቅዱስ ጄምስ የሚሆነው እንደሆነ ራሷን አረጋገጠች። ግን ይህ መገለጥ አልነበረም፣ ትንቢት ለብሶ የመጣ ስሜት ነበር። እየራቀች እንዳልሆነች አልታውቅም ነበር። ኦሊቭ ከቤተ ክርስቲያን ስትወጣ ሁለት እህቶች በደስታ ሲናገሩ ሰማች። ሰማሽ? ጄምስ ለብሌሲንግ ትናንት ጋብቻ ያቀረበላት። ልቧ ቆመ። ብሌሲንግ፣ የመዛሙር ሜሪ፣ ሕይወት ፐርፌክት እንደሆነች ሁል ጊዜ የምትስቅ ደስተኛ፣ በራስ መተማመን ያላት ሴት። ኦሊቭ ዓለሟ እንደፈረሰ ተሰማት። እግሮቿ ተነቃተቁ፣ ታሰረ። ማንም ከማስተዋሉ በፊት ራቅ አለች። በዚያ ማታ ኦሊቭ አይኖቿ እስኪቀሉ ድረስ አለቀሰች። ጄምስ ሌላ ሰው ስለመረጠ ሳይሆን በምኞቷ ውስጥ ግንኙነት በመገንባቷ ሞች ስለተሰማት። ኦሊቭ ጸሎቶቿን አቆመች። አፍሯት ነበር። በመጨረሻ መጽሐፍ ቅዱሷን ስትከፍት ምንም አልገባትም። በደካማ ድምፅ ተሻቅመቀሸች። ጌታ ሆይ ይህ ለምን በዚህ መህ ታመኝ? እምባ መሬት ላይ እስኪረስ ድረስ አለቀሸች። አምላክ ለምን? እኔ እሱ ይሆናል ብዬ አሰብኩኝ። በዚህ መንገድ እንደሚያቃ ከወክ የነዚህን ሁሉ ስሜቶች በልቤ ውስጥ ለምን አስቀመጥክኝ? ግን በጥልቋ እውነቱን ታውቅ ነበር። ስሜቶቿ እሷን ነበሩ፣ እግዚአብሔር መሪነት አልነበረም። እናም ያ መራራ እንደርዳበት ወደ ጥልቅ እምባ ገፋት። ደካማ አለቅሰች። በመጨረሻ ወሎ ላይ ተኘች። እናም ያ ነበር የሆነው። ኦሊቭ ራሷን በሰፊ ክፍል ወጥራት ላይ ቆማ አገኘች። ብርሃን፣ ማለፊያ የሌለው ጨለት። ዙፋን ታያት፣ ክቡር፣ የሚያሳውር፣ ከቃላት በላይ የሚያበራ ዙፋን። ኦሊቭ ስሟ ስትጠራ ልቧ ይመታ ነበር። ኦሊቭ እየተንቀጠቀጠች ወደፊት ገሰገሰች። ኢየሱስ ተመለከታት። አይኖቹ በፍቅርና በእውነት የተሞሉ ነበሩ። እርሱም ልጄ ሆይ ያለኔ በገነባሽው ተስፋ ምክንያት ተጎድተሻል አላት። ከሕይወቷ የተወሰዱ ትዕይንቶች በአየር ላይ እንደ ሆሎግራም ታዩ። ኦሊቭ ማታ ማታ የጄምስን ዋትስአፕ ፎቶ ስትመለከት
የሰርግ ሥነ ሥርዓቶችን ስትገምት፣ በመጽሐፍ ቅዱስ ጥናት ጊዜ ስታለም፣ ስለሱ በማሰብ በአምልኮ ትኩረቷን ስትስት፣ ራሷን ከብሌሲንግ ጋር ስታወዳድር፣ አምላኬ ግን ለምን እሷ በሽኩሽታ ስትል ታየች? ፊቷን ከኀፍረት የተነሳ ሸፈነች። ጌታ ሆይ ጣዖት ልናደርገው አልፈለግኩም። ኢየሱስ በቀስታ መለሰ፣ ፍቅር መያዝ ስህተት አይደለም፣ ነገር ግን ስሜቶች አባዜ ሲሆኑ ወይም የወሲብ ፍላጎት ሲይዙ ኃጢአት ይሆናል። በሱ ምክንያት ኃጢአተኛ ምርጫዎችን ስታደርጊ ኃጢአት ይሆናል። ስሜቶችሽ የኔን ቦታ እንዲይዙ መፍቀድ አደገኛ በር ነው። ለጄምስ ለኔ ብቻ የታሰበውን ቦታ ሰጠሽ። ከሕይወቷ የተወሰዱ ትዕይንቶች በትልቅ ማያ ገጽ ላይ ታዩ። ኦሊቭ ከመጽሐፍ ቅዱሳ ጋር ተቀምጣ፣ ነገር ግን በጄምስ የማኅበራዊ ሚዲያ ገጽ ላይ ስትቃኝ ታየች። ኢየሱስ ለዚህ ነው የቆሰልሽው፣ ልብሽ ከኔ ካልተቀላቀልኩሽ ሰው ጋር ታስሮ ነበር አላት። በጥልቅ አለቀሰች። ከዚያም እንደገና ተናገረ፣ ልጄ ሆይ ራስሽን ሳትስቺ እንዴት መውደድ እንደምትችልና ሳታመልኪ እንዴት ማድነቅ እንደምትችሊ ላስተምርሽ ፍቀጂልኝ። እጁን ዘግናና ደብረቷን ነካ። ልቧ ከከባድ ነገር እንደሚነሳ ተቃተለ። የሚያበሩ ቃላት በእጅ እንደተጻፈ ብርሃን በሰማይ ታዩ። 1 ስሜቶችን አስረግቢ። ለልብሽ እውነት ንገሪኝ። የምትደብቂው ያድጋል፣ የምታስረግቢው ይሰበራል። 2 ግንኙነትን ቀንሺ። ስሜቶችን በፎቶዎች፣ ደረጃዎች፣ የምናያ አስተሳሰቦች መመገብ አቁሚ። 3 ሐሳብሽን ጠብቂ። ውይይቶችን አትደግሚ፣ የምናያ አስተሳሰቦችን አትገንቢ። 4 ግልጽነትን ጠይቂኝ፣ ባለቤትነትን አይደለም። ይህ ከአንተ ነው ወይስ አይደለም ብለሽ ጠይቂኝ፣ የኔ እንዲሆን አድርግ አትበይ። 5 ልብሽን በቃሌ ሙዩ። ልብሽ ባዶ ሊሆን አይችልም። በእኔ መገኘት ካልተሞላ ስሜቶች ይሞሉታል። 6 ሌሎችን ያለ ምቀኝነት አክብሪ። ለሌላ የሰጠሁት ከአንቺ ከለከልኩት አይደለም። 7 ጊዜዬን እመኚኝ፣ አልተዘጋየሽም። መጠበቅ መዘግየት የለበትም። ኦሊቭ እነዚህን ቃላት ስታነብ ለወራት ያልተሰማት ሰላም ተሰማት። ከዚያም እንደገና ተናገረ፣ ወደ እኔ ተመለሺና ልብሽም ይመለሳል አላት። ብርሃን ዋጣት። ኦሊቭ እምባ አሁንም ፊቷ ላይ እያለች ነቃች። ነገር ግን በዚህ ጊዜ እምባው የመታው ከልብ ስብራት ሳይሆን ከመነቃት ነበር። ደብረቷ ቀለል ያለ ስሜት ተሰማት። አእምሮዋ በተጨማሪ ግልጽነት ተሰማት። ለወራት የሆነ ጊዜ በፍልምድ መተነፈስ ቻለች። ከቤት ጸለየች። ጌታ ሆይ ጄምስን ልቀቄዋለሁ። በእርሱ ዙሪያ የገነባሁትን የእያንዳንዱን ምናያ አስተሳሰብ ልቀቄዋለሁ። ልቤን ፍውስና ሕይወቴን ወደ ትክክለኛው አቅጣጫ መራ። እናም በዓመታት ያልተሰማው ሰላም እንደ ወቅም ብረዳ ብንትና ዋረሰ። አዲስ ረሃብ በውስጧ ነቃ። ቀናት አለፉና ኦሊቭ በአስተሳሰቧ ውስጥ ለውጥ አስተዋለች። ከዚህ በኋላ የጄምስን ሁኔታ ለመፈተት ስልኳን አታነሳም ነበር። ውይይቶችን አትደግምም ነበር። ሰርግ አትገመትም ነበር። ስለሱ አታልምም ነበር። አዲስ ነገር ያንን ሁሉ ጨውጫዋ ተካው። ዓላማ፣ ግልጽና መነሳት፣ ትኩረት። ለመጀመሪያ ጊዜ እግዚአብሔር እንደሆን የምትገነባቸው ችሎታዎች ምንድናቸው ብላ መጠየቅ ጀመረች። የጄምስን ፎቶዎች መቃኘቷ ታይ። ስራዬ መዛፍቶች አነበብኩኝ፣ የሥራ ታሪኬን አደስኩኝ፣ የኦንላይን ስልጠናዎችን ተመለከትኩኝ፣ የሙያ ኮርሶችን ወሰድኩኝ፣ አዳዲስ ችሎታዎችን ገነባሁኝ፣ እውነተኛ ዓላማዎችን አስቀመጥኩኝ፣ ወደፊት ሕይወቴን በሐሳብና ስራ አቅድጃለሁ። በድብቅ ምናያ አስተሳሰቦች ሊምሹብኝ ሳይሆን የዋጋ ሴት እየሆንኩ ነበር። ምሽቶቿ ከስሜታዊ ምናያ አስተሳሰቦች ወደ ማጥናት፣ ወደ ማደግ፣ ወደ እግዚአብሔር ቀድሞ እንደ ሹክሹት የተነገሩኝ ራእዮች ተለወጡ። የምትገምተውን ሰው ወከታተል አቆመች። እግዚአብሔር እንደሆንክ የጠራችውን ሴት ወከታተል ጀመረች። ሰዎች አስተዋሉት። በራሷ ተመመኝነት፣ ብርሃን፣ መርጋት፣ ብስለት፣ ሰላም አስተዋሉት። ከዚህ በኋላ በብሌሲንግ ዙሪያ በራሷ መተማመን ማጣት አልተሰማትም። አትቀናም ነበር፣ አታወዳድርም ነበር። በቅን ፍድግግ እንኳን ብሌሲንግን እንኳን ደስ አለሽ አላት። ያኔ ነው በእውነት እንደተመለሰች ያወቀችው። ጄምስ በመረጣት ሳይሆን፣ ማንም በደገፋት ሳይሆን፣ እግዚአብሔር ልቧን ፈወሰና እድሏን ወደ ትክክለኛው አቅጣጫ መራ። ደስታው የመጣው ከግንኙነት፣ ትኩረት ወይም ምናያ አስተሳሰቦች አይደለም። ደስታው የመጣው ከእድገት፣ ራዕይ እና ከዓላማ ነበር። ፍቅር መያዟን ብቻ አላጣችም፣ ራሷን እንደገና አገኘች። እግዚአብሔርን የምትፈሩ ሰዎችም ፍቅር ሊይዟቸው ይችላል። ሰው መሆን ነው፣ እውነት ነው፣ የተለመደ ነው። ነገር ግን አደጋው የሚጀምረው ፍቅር መያዝ እግዚአብሔርን የታሰበውን ዙፋን ሲሰርቅ ነው፣ ትኩረትሽን ሲገል ነው እና መንፈሳዊ እሳትሽን ሲያዳክም ነው። የኦሊቭ ታሪክ የሚያስተምረው ስሜቶችን ለእግዚአብሔር የታሰበውን ዙፋን ላይ እንዳትቀምጪ፣ ፍቅር መያዝን ጣዖት እንዳይሆን በትርቢ። እናም እግዚአብሔር ያላጨደገውን ስሜት በመመገብ እድልሽን አትግደሪ። ልብሽ በመጀመሪያ ለእግዚአብሔር ነው። እርሱ በዛ ላይ ጥብቅ ሲቀመጥ ሌላው ሁሉ በጊዜው ይስተካከላል። አባቴ
አሁን የሚያዳምደውን የእያንዳንዱን ሰው በእጁ አነሳለሁ። የተደበቀውን ቁስል ፉሰ፣ የእያንዳንዱን ጭንቀት የሚያስከትል ሐሳብ አረጋ እና ከዓላማህ የሚያዘናኑት የእያንዳንዱን ስሜታዊ ትስስር አፍርሰ። ለልባቸው መተበት ብርታት፣ ለትክክል ምርጫ ጥበብ እና ለጊዜህ ተማማኝነት ሰላም ስጣቸው። በራሳቸው መተማመንን መልሰ፣ አእምሮአቸውን አዲስና ምኞታቸውን ከፈቃድህ ጋር አስተላርገ። ከዛሬ ጀምሮ ግልጽና ፍውስና መለኮታዊ መርሃ እየተከተላቸው ይሁን። በኢየሱስ ስም አሜን። በዚህ ታሪክ ውስጥ እግዚአብሔር ካናገርሽህ 3 ነገር ሳታደርጊ አትሂጂ። በአስተያየቶች ውስጥ ጌታ ሆይ ልቤን ፍውሰ ብለሽ ጻፊ። የነጻነትሽ አዋጅ ነው። ይህን ቪዲዮ ለሌሎች አጋሪ። የምታውቂው ሰው በስውር ስሜታዊ ግራ ገባም እየታገለ ሊሆን ይችላል። ሰብስክራይብ አድርጊና የማስታወቂያ ደወሉን ትጫኒ። ተባረኪ።